አላህ ሆይ በረመዳን ምህረትን ከሚጠይቁና ከተጸጸቱት መካከል አድርገኝ። አላህ ሆይ አንተን እንዳስታውሰ እንዳመሰግነህና አንተን በትክክል እንድገዛ እርዳኝ። አላህ ሆይ ከይቅርታህና ከእዝነትህ ለግሰኝ። ጌታዬ ሆይ አንተን በመለመን ብቻ የሚረካ ቀልብ፣ አንተን በማወቅ ብቻ የሚመራ አእምሮና አንተን በማስታወስ ብቻ ደስታ የምታገኝ ነፍስ እንድትሰጠኝ እለምንሃለሁ። ጸሎትን የምትቀበል አላህ ሆይ፣ ስህተትን የምታስወግድ ሆይ፣ ሐጃን የምትሞላው ሆይ ሐጃዬን ሙላልኝ፣ ጭንቀቴን አስወግድልኝ፣ ከማልጠብቀውም ሲሳይን ስጠኝ። ማንንም ሳይረሳ ሲሳይን ለሁሉም ላከፋፈለው አላህ ጥራት ይገባው። እጄን በመስጠት ከፍ አድርግልኝ፣ በልመናም ዝቅ አታድርጋት። አላህ ሆይ እኔ ባንተ ላይ ተመካሁኝ፣ በሲሳይህም አብቃቃኝ። ወደ አንተም ተጠግቻለሁና ከሚጎዳኝም ጠብቀኝ። አንተ በቂዬ ነህ፣ ምንኛም ያማረ መመኪያ። አላህ ሆይ የተፈቀደ የተትረፈረፈና ጥሩ ኑሮ እንድትሰጠኝ እለምንሃለሁ። አላህ ሆይ በሃይማኖቴ ላይ በረከትህን ለግሰኝ፣ በሀብቴም ላይ በረከትህን ለግሰኝ፣ በጤንነቴም ላይ በረከትህን ለግሰኝ። በእኔም ደስተኛ እስክትሆን ድረስ ነፍሴን አትውሰድብኝ። አላህ ሆይ የመልካም ነገርን ድንገተኝነት እለምንሃለሁ፣ ከክፉ ድንገተኛም ባንተ እጠበቃለሁ። አላህ ሆይ ቸርነትህን አብዝተህ አፍስስብኝ፣ የተፈቀደና ጥሩ ሲሳይንም ስጠኝ። ለራሴ ለወላጆቼ ለዘመዶቼ ከአላህ በስተቀር ሌላ አምላክ የለም ለሚል ሁሉ የአላህን ምህረት እለምናለሁ። አላህ ሆይ ከጭንቀት ከሐዘን ከረዳት እጦት ከስንፍና ከድህነት ከፈሪነት ከዕዳ ሸክምና በሰዎች ከመሸነፍ ባንተ እጠበቃለሁ። ቁርአንን ያወረድክበትና እርሱ ውስጥ ለሰዎች መሪ ከቅን መንገድና እውነትን ከውሸት ከሚለዩም ገላጮች አንቀጾች ላደረግከው የረመዳን ወር ጌታ ሆይ በሱ ውስጥ እንድንጾምና በሰላት እንድንቆም እርዳን፣ ከኛም ተቀበል።